እንኳን ደህና መጣችሁ። ዛሬ ሁላችንንም ወይም በአቅራቢያችን ያለ ሰው በብዛት ስለሚያጠቃ አንድ አንገብጋቢ የጤና ችግር ነው የምናወራው። ጨጓራዬን አመመኝ ወይም አቃጠለኝ የሚሉ ሰዎች ሰምታችሁ ታውቃላችሁ? አዎ፣ ዛሬ የምንነጋገረው ስለ ጋስትራይትስ ወይም የጨጓራ መቆጣት ነው። ብዙዎቻችን የጨጓራ ህመም ሲሰማን ዝም ብለን ቃጠሎን የሚያጠፋ ኪኒን እንወስዳለን። ነገር ግን የችግሩን መነሻ ካላወቅን ህመሙ እየባሰ ሄዶ ወደ ከባድ ቁስለት ሊቀየር ይችላል። በዚህ ቪዲዮ የጋስትራይተስ ዋና ዋና መንስኤዎቹን፣ ምልክቶቹን እና በቤታችን ውስጥ በቀላሉ ልናደርጋቸው የምንችላቸውን መፍትሄዎች በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ጋስትራይተስ ምንድን ነው? በግልጽ አማርኛ የጨጓራችን ውስጠኛው ክፍል ወይም ሽፋን ሲቆጣ ወይም ሲላጥ ማለት ነው። ጨጓራችን ምግቦችን ለመፍጨት በጣም ጠንካራ አሲድ ያመርታል። ይህ አሲድ ራሱን ጨጓራውን እንዳይጎዳው ደግሞ ተፈጥሯዊ የሆነ የመከላከያ ሽፋን ወይም ሙከስ ቤሪየር አለ። ይህ ሽፋን በተለያዩ ምክንያቶች ሲጎዳ አሲዱ የጨጓራውን ግድግዳ ያቆስለዋል። ያ ጉዳት ነው እንግዲህ ጋስትራይተስ የሚባለው። ጋስትራይተስ በሁለት ይከፈላል። አጣዳፊ የሆነ አኪዩት ጋስትራይተስ ድንገት ተነስቶ በከፍተኛ ሁኔታ የሚያም ግን ቶሎ የሚድነው ሲሆን፣ ሁለተኛው ደግሞ የቆየ ወይም ክሮኒክ ጋስትራይተስ ነው። ለረጅም ጊዜ አብሮ የሚቆይ ምልክቱ ቀስ እያለ የሚመጣና ተገቢውን ጥንቃቄ ካላደረግን የማይለቅ አይነት ነው። ታዲያ ይህንን መከላከል የመከላከያ ሽፋን የሚያበላሹ ለጋስትራይተስ የሚያጋልጡ አራት ዋና ዋና ምክንያቶችን እናያለን። የመጀመሪያው የኤች ፓይሎሪ ባክቴሪያ ነው። ይህ ባክቴሪያ በዓለም ዙሪያ ለብዙ ሰዎች የጨጓራ ህመም ዋና ምክንያት ነው። በቆሸሸ ውሃ ወይም ምግብ አማካኝነት ወደ ጨጓራችን በመግባት የመከላከያ ሽፋኑን ያዳክመዋል። ሁለተኛው የህመም ማስታገሻ መድኃኒቶችን አብዝቶ መውሰድ፣ በተለይ ለራስ ምታት፣ ሌላ ህመም እንደ ዳይክሎፌናክ፣ አይቡፕሮፌን ያሉ የህመም ማስታገሻዎችን ያለ ሐኪም ትዕዛዝ በተደጋጋሚ መውሰድ የጨጓራ ሽፋን እንዲጎዳ ያደርጋል። ሶስተኛው የአኗኗር ዘይቤ እና የአመጋገብ ልምድ ነው። እንግዲህ ተጨማሪ ከፍተኛ ጭንቀት፣ አልኮል ማብዛት፣ ሲጋራ ማጨስ እና በጣም ቅመም የበዛባቸው ዘይት የበዛባቸው ምግቦች መመገብ አጋላጭ ነው። አራተኛ በእድሜ መግፋት። እድሜያችን እየጨመረ ሲሄድ የጨጓራችን ሽፋን በተፈጥሮ እየቀጠነ ስለሚሄድ ለህመም የመጋለጥ እድላችንን ከፍ ያደርገዋል። የጨጓራ መቆጣት እንዳለብን እንዴት እናውቃለን? ምልክቶቹ ከሰው ሰው ሊለያዩ ይችላሉ። ነገር ግን አብዛኛው ሰው የሚያሳያቸው ምልክቶች አሉ። የመጀመሪያው የሆድ የላይኛው ክፍል ማቃጠል ወይም ህመም ነው። በተለይ ምግብ ከበላን በኋላ ወይም ከመብላታችን በፊት የሚሰማ የመክበድና የማቃጠል የመንደድ ስሜት ሊኖር ይችላል። ሌላው ማቅለሽለሽና ማስመለስ ነው። ምግብ የመውሰድ ፍላጎት መቀነስም እንደዛው። የሆድ መንፋት እና በተደጋጋሚ ማክሳት፣ ምግብ ከበላን በኋላ በፍጥነት የመጥገብ ስሜት፣ አብሮትም የማቃር ስሜት ሊኖር ይችላል። ከባድ ምልክቶች የምንላቸው ህመሙ ከጠነከረ ማስመለስ፣ ደም የቀላቀለ ትውከት ወይም ጥቁር ሰገራ መውጣት ሊኖር ይችላል። በነገራችን ላይ ይህ ከተከሰተ በአስቸኳይ ወደ ሕክምና መሄድ ያስፈልጋል። እሺ፣ አሁን ደግሞ ሁላችሁም ወደምትፈልጉት ክፍል እንምጣ። ጋስትራይተስን ለመከላከል የሚጠቅሙ በቤታችን ማድረግ ያሉብን ነገሮችን እነግራችኋለሁ። የመጀመሪያው ምግብን በትንሽ በትንሹ በየመሃሉ መመገብ ነው። ያም እንዴት ነው? በአንድ ጊዜ ብዙ ምግብ ከመመገብ ይልቅ መጠኑን ቀንሶ በቀን 4-5 መመገብ ጨጓራችን አሲድ በብዛት እንዳያመርት ያደርገዋል። ሌላው የሚያስቆጡ ጨጓራችንን የሚያስቆጡ ምግቦችን ማስወገድ ነው። በተለይ አሲድ ያላቸው ምግቦች እንደ ሎሚ እና ብርቱካን፣ ቅመም፣ ቅባት፣ ዘይት የበዛባቸው ምግቦች፣ የካፌን መጠናቸው ከፍ ያሉ ቡና እና ሻይ፣ እንዲሁም አልኮል፣ ኃይል ሰጪ መጠጦች፣ የለስላሳ መጠጦች ለተወሰነ ጊዜ ማቆም ወይም መቀነስ አስፈላጊ ነው። ሌላው የተፈጥሮ መፍትሄዎችን መጠቀም ነው። እንደ ሩዝ፣ እርጎ፣ መለስተኛ ቅባት ያለው ሾርባ፣ ሙዝ የጨጓራን አሲድ የመከላከል አቅም ስላለው
አጃ የጨጓራ ግድግዳ መጎዳትን ለማስታገስ በጣም ጠቃሚ ናቸው። ሌላው ጭንቀትን መቀነስ አስፈላጊ ነው። ጭንቀት በሰውነታችን ውስጥ የጨጓራ አሲድ እንዲበራከት ያደርጋል። በቂ እንቅልፍ መተኛትና ቀለል ያሉ የአካል ብቃት እንቅስቃሴዎችን መስራትም ይረዳል። እንግዲህ ተመልካቾቼ ጨጓራችን የጤናችን መሰረት ነው። ዛሬ ያየናቸውን ቀላል ጥንቃቄዎች በማድረግ ራሳችንን ከጋስትራይተስ ወይም የጨጓራ መቆጣት መጠበቅ እንችላለን። ነገር ግን ህመሙ እየቆየ ከባድ እየሆነ ከሄደ ሁልጊዜም ዋናው መፍትሄ ወደ ሕክምና ተቋም ሄዶ አስፈላጊውን ምርመራና ሕክምና ማድረግ ነው። እናንተስ የጨጓራ ህመም አጋጥሟችሁ ያውቃል? በቤት ውስጥ የምትጠቀሙት መፍትሄስ ምንድን ነው? በኮሜንት መስጫ ላይ እስቲ አጋሩኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጉን እንዳትረሱ። ለወዳጅ ዘመዶቹ ሼር ማድረግ እንዳትዘነጉ። እንደዚህ አይነት ጠቃሚ የጤና መረጃዎችን በየጊዜው እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ቻው፣ ሰላም ሁኑ።